ሰይጣን ማለት ነው። ከልጁ ህይወት ውጪለት በቃ ገብቶሻል አይደለ? ምረጥ። ምን አይነት ሴት ብትሆኚ ነው አንቺ ምረጥ ብለሽ የምታስመርጪው? እሱ ምን ማለት ነው ይሄ? እንዴት ነው አንቺ ሊመርጥሽ የሚችለው? ይሄ ልጅ እኮ የልጅ አባት ነው አይደል እንዴ? እንዴት ነው የምታስቢው? ጭንቅላትሽ ይሰራል? ግን እኔ የሚሰራ አይመስለኝም ሲጀመር። ታያለሽ ደግሞ እርግጠኛ ነኝ ይሄ ልጅ እና በጣም ነው የምታስጠላው። በጣም ነው የሚያናድደው ነገር ስራዋ። እኔ እሷን ባየው ቁጥር እየተናደድኩኝ ነው ሲጀመር ማለት ነው። ልክ ነሽ። እሱማ ሁላችንም እየተናደድን ነው። ሁላችንም እሷ አንደኛዋን ለራሷ ክብር የላትም። ጭራሽ ከሩታ ጋር አፏን ታወዳድራለች። እሷ እኮ ከእሷ ጋር መወዳደር የሌለባት ሴት ነች። ይቺ ልጅ ክብር ያላት በስነ ስርዓት አግብታ ወልዳ ኑሯን ስትመራ የነበረች ሴት ነች። እሷ ሲጀመር በመሀላቸው ባትገባ የእነሱ ነገር እንደዚህም አይጧጧፍም ነበረ። ግን ያ እንዳለ ሆኖ አሁን ብዙ የምልልሽ ነው መሰለሽ የእሷን ነገር እንዳልሽው ታዩ እግዚአብሔር እጇን ይስጣት። ሲጀመርም ይቺ ምንም የማይገባት ሰው ነች። መስሏታል። ተቀባይነትን አታገኝም ሲጀመር ትልፋ እንጂ ማለት ነው። ማንም ነው በማንም ዙሪያ ላይ ተቀባይነትን አታገኝም። ትልፋ ግን እሷ ላይሆንላት ነገር ትልፋ። እሱ ልክ ነሽ። ግን አሁን ምልልሽ ነው ያው ብሽ ያለበት ሁኔታ ጥሩ ስላልሆነ ጸበልም ቢሆን ወይ የሆነ ቦታ በቃ ማለት ትሪት መደረግ አለበት ብዬ ስላሰብኩኝ ነው። ሁኔታው በጣም ነው የሚያሳዝነው። በዛ ላይ ደግሞ ምንም በቃ ልክ አይደለም ልጁ። አሁንማ የሆነ ሰዓት የተወሰነ ሰዓት አብሬው ልሁን እስቲ እንትን ብዬ ደግሞ በዚህ መልኩ ይመለስ ሲሆን አብሬ ሆኜ ደግሞ ልከታተለው እያልኩ ሳስብ እንኳን ዛሬ እዚህ ላይ ነው አገኘዋለሁ ስል ነገ የሆነበት ነው ማገኘው። ለእኔ እንኳን ሩቅ የሆነ ሰው ሆኗል አሁን ላይ ለእኔ